ስንት ወንዝ እያለ ነው የአባይ ወንዝ ይዘን ነው በመንግስተ ሰማያት በቀናት አየር ንብረት የሚኖርበት መሬት ይዘን ነው ዳቦ የምንለምነው ለማኝም ያደረጉን እነሱ ናቸው የተለያየ መሰረተ ቢስ የሆነ ቀዝቃዛ ጦርነት የተለያየ ሃይማኖት አምጥተው ለምሳሌ በአንድ ቤተሰብ የተለያየ በስከበለ አካባቢ አንድ ህዝብ ሊሆን ተቀርቶ ሰውየው ባልየው ኦርቶዶክስ ነው ሴትዮዋ ካቶሊክ ናት አንድ ልጁ ጴንጤ ነው አንድ ልጁ ጆሆባ ነው አንድ ልጁ ፕሮቴስታንት ነው አንድ ልጁ ባሃውላ ነው በአንድ ቤት እንኳን ህብረት የለም አሁን ለምሳሌ የራሺያ ወደቀ የአሜሪካ ስለያደረች አሁን ለማኝ አንደኛ ለማኝ ያደርጋል ከሃዲዎች እኛን እንደዚህ በታተኑ እነሱ ናቸው እና እነሱን ጥሎ ነው አሁን የበላይነት ነው ያለው አሜሪካ በሙሉ የበላይ ነው ነገር ግን ይዳይ ነገርዋን ይጥለዋል ግን የቀዝቃዛ መሰረተ ቢስ የሆነ እምነት እየፈጠረ የህዝቡን ሞራል ከሚጥልብን ይልቅ በይፋ ጦርነት ቢከፍትብን ይሻላል ይሄም ጦርነት አሁን የሚካሄደው እኛም ቢሆን የራሳችን አይደለም በራሳችን ኃይል እንንቀሳቀስ አይደለም አሁን ወየነ ሻዕቢያ የሚሉትን በራሱ እንንቀሳቀስ አይደለም አሜሪካን ነው ሁሉ የአሜሪካን እና እስራኤል ስለላ ድርጅት ነው እርስ በርሳችን ነው የምንተላለቀው የሰው ዳይም እንደሆነው እኛ ነን ለምሳሌ ትግራዩ አማራው ኦሮሞ እኔ ማንነን መስላለሁ ብሎ መጠየቅ አለበት ቋንቋ ሲገዛት ይመጣል እኔ የኔ ቅርጽ ማን ይመስላል ነጭ መስላለሁ አልመስልም አፍሪካዊ መስላለሁ አልመስልም አረብ መስላለሁ አልመስልም መካከለኛው ሰው መስላለሁ አልመስልም ታዲያ ማንነን ነው የምመስለው ትግራዩ አማራው ኦሮሞው ጉራጌው አፋሩ ኤሳው ሶማሌው ራሴን ነው ከመቀነሰው ያለው የኔን የሚመስል ቅርጽ የኔን የሚመስል ሰውነት ያለው ሰው ሲጠፋ ነገ ጠዋት እኔ ባሪያ ሆናለሁ ማለት